ለምን ቤዛዊተ ዓለም እንዴት አትባልም የሚል ማን ነው? እሱ ማን ነው? ይምጣ እስቲ። የትኛውስ ነው? እንዴት ያለ ይሄማ በጣም ክህደት ነው ማለት ነው። ጸጋ የተሰጣት የአምላክ እናት ቤዛዊተ ዓለም ንግሥተ ዓለም ንግሥተ ሰማይ ወምድር ነው እና ተሷ ጋር ማን ነው? ማንስ ነው ቀና ብሎ የሚያየው? ማን ነው ደግሞ እንዲሁ የሚቃወመው የሚከራከረው? የትኛው ነው? ዓለሙ መጥፎ ነው። ከዚያም ዝም ብለው መዘበራረቅ አያስፈልግም። የድሮ ሊቃውንት ቤዛ ብለው ሲጠሯት የአሁኖቹ ማን ነው ይህን የሚቃወም? ማንም የለም። ሁሉ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሁኖ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም ከሊቃነ ጳጳሳት ጀምሮ ቤዛዊተ ኩሉ ማይላት የለም። ገድሉም ድርሳኑም ተአምሩም መቅድሙም ከዚህ ከመጽሐፍ ቅዱስ ከፊቴ ከተቀመጠው ውስጥ ነው። እንግዲህ ወንጌል መክበበ መጻሕፍት፣ የመጻሕፍት ሁሉ መንቂያ መፍለቂያ አለቃ ጠበቃ ነው ወንጌል። ገድሉም ድርሳኑም ይከበራል፣ ክቡር ነው። መከራችሁን አይተው የሰሩት ነው እና አባቶቻችን ሐዋርያትም ቅዱሳንም ሂዱ አስተምሩ፣ ድዌዎችን ፈውሱ፣ ሙታንን አንሱ። ከዚያ የተዚህ የበለጠ ምን ቃል ኪዳን አለ? እመቤታችን ከዚህ በላይ ናት።